ልትረበሽ ሊረብሽ የሚገባ ነገር ሊኖር አይገባም። መጀመሪያ ራስህን አዳምጥ። አሁን ቁጭ ብለህ ራስህን የምታዳምጥበት ጊዜ ማለት ነው። ሲጀመር አሁን ቤዝ ለአንተ የሆነ ነገር ባይኖራት ነው ታስረህ ታስፈታህ ነበር። እሱማ ግዴታ ነው አይደለም እኮ ገባኝ። ያስፈታህ ማለት ተጋብተሃል፣ አንተም እልህ ተጋብተሃል። እልህ ውስጥ ነው ያለው። አሁን ስሜት ብቻ ነው እየነዳክ ያለው። አንተ እልህኛ ሆነሃል፣ እልህ ውስጥ ገብተሃል። በስሜት ነው እየተጓዝክ ያለው፣ በስሜት ነው እየተነዳ ያለው። ልክ አንተ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኛ ብለሽ ሆዴን ባዶ አስቀርተሽ እንደገና። ሰላም እንዴት ናችሁ? ሰላም ናችሁ? የቲቸር አዴ ቤተሰብ ተመልካቾች፣ እኔ ያለው ፈጣሪ ይመስገን። ያው ዛሬ ልገኝ የቻልኩበት ምክንያት አለኝ እና ትንሽ ያው እኔም ጠፈት እያልኩ ነው የምመጣው እና አድናቂዎቼ፣ ቤተሰቦቼ፣ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ትንሽ በማርክ ጉዳይ ነው ላገኛችሁ የምፈልገው። ያው ቻናሌን እየተመለከታችሁ ላይክ፣ ሰብስክራይብ፣ ሼርም እያደረጋችሁ እንደሆነ አውቃለሁ። ግን ያው ኮመንት ላይ የማየው ነገር ብዙ ነገር አለ እና ትንሽ በማርክና በቤዝ ጉዳይ ላይ የተፈጠረው ነገር ትንሽ እኔ ማሳስቦኝ ነው ዛሬ ልመጣ ልገኝ የቻልኩት። ያው እናንተም በተደጋጋሚ ኮመንት ላይ እየጻፋችሁልኝ ነው፣ እያየሁት ነው። የማርክና የቤዝ ጉዳይ እባክህ ምንድነው እያላችሁኝም ስለነበር እኔም ቪዲዮ ላይ ያየሁት ነገር የማየው ነገር ትንሽ ቪዲዮ ላይ የማየውም ነገር ደስ አላለኝም። ያው እናንተ በኮመንትም የጻፋችሁት ነገር እያየው ነው። ብቻ ዛሬ ያው ትንሽ ስለጨነቀኝም ነው ልገኝ የቻልኩት እና እስቲ ማርክን አገኘዋለሁ። ሁለታቸው ላይ የሆነ ያለው ነገር ያው እናንተም እያያችሁ ስለሆነ እኔም ያየሁት ነገር ትንሽ ደስ አላለኝም። ደስ ስላላለኝ እስቲ ማርክን ላገኝ አሰብኩና ማርክን ዛሬ አገኘዋለሁ ብዬ ያው ካለሁበት ተነስቼ ወደ እሱ አካባቢ ነው የሄድኩት እና እንዳያችሁት ነው እየሆነ ያለው። ትንሽ ያው እነ ቤዝ ጋም ትንሽ ሌላ ሰው ገብቷል። ሁለተኛ ሁለት አይነት ነገር አይሆንም። የሁለት ዓለም ሰው መሆንም አይቻልም። ያየሁት ነገር እናንተም ያያችሁት ነገር ስለሆነ ቤዝ ጋ ሌላ ሰው ያው ገብቷል። ሽማግሌ ተልኳል። ሽምግልና ደግሞ እነሱም ቤተሰቦቿ ተቀብለዋል። ስለዚህ ሁለቱ ላይ ደግሞ እየሆነ ያለው ነገር በጣም ጥሩ አይደለም። ወደ አስከፊነትም እንድሄድ አልፈልግም እኔ በግሌ። ባለፈው ትንሽ እሱን አግኝቼ ላወራው ላቀዘቅዘው ሞክሬ ነበር እና አርጌም ነበር፣ ግን ትንሽ ሊስተካከል አልቻለም ጉዳዩ። እንዳያችሁት እነ ቤዝ ጋር ደግሞ ሽማግሌ ተልኳል። ስለዚህ ሽማግሌ ከተላከ ደግሞ የሷ ቤተሰቦች ተቀብለዋል ሌላ ሰው የላከው ሽምግልና። ስለዚህ ሁለት ነገር አይካሄድም። እኛም እንደዚህ በማርክ በኩል መሄድ አንችልም። ስለዚህ አሁን ማርክ ደግሞ ሌላ ውስጥ እየገባብኝ ነው፣ ሌላ ውስጥ እየገባ ነው። ስለዚህ መጠፋፋት መምጣት የለበትም። ማርክ እየሆነ ያለው ነገር እያደረገ ያለው ነገር እኔም ደስ አላለኝም። እያደረገ ያለው ነገር ትንሽ ያው አሁን እስር ቤትም ገብቶ ነበር። እግዜር ይስጣት ራሷ መልሳ ያው ቤዝም ነው ያስፈታችው። ስለዚህ አሁን ያለው ነገር መልክ መያዝ መቻል አለበት። በቃ ሁለቱም ጋር ትንሽ በቃ ማርክም ከሆነ የራሱ የሆነ ላይፍ እንዲኖረው ነው የምፈልገው እኔ። አሁን የራሱ የሆነ ላይፍ ራሱን የሚያርቅበት ራሱን የሚያይበት ጉዳይ እንዲኖር ፈልጋለሁ። እነሱ ጋር ያለው ነገር ምናልባት ያው መልክ ያስይዙታል፣ ግን እሱ ደግሞ ሌላ ውስጥ ገብቶ ሌላ ነገር ሌላ አደጋ ምናምን እየተፈላለጉ ሌላ ነገር ውስጥ እንዲገባ አልፈልግም በግሌ። ስለዚህ ያንን ስላሰብኩኝ በስልክም አውርተናል፣ በሰፊው ነው ያወራነው። ባይዘ ይሄ ስላችሁ ከቤዝ ጋር አላወራም ማለት አይደለም። ከሷም ጋር አውርቻለሁ በስልክ። በቃ እየሆነ ያለው ነገር ዳግም የሚመጣ ነገር አይደለም።
ዳግምም የሚስተካከል ነገር አይደለም ስላለችኝ ነው። ስለዚህ እኔ ደግሞ ዛሬ ማርቆስ አግኝቼ በመቆጣት በቁጣም ጭምር ነው ማናገረው፣ እቆጣዋለሁም። ስለዚህ የራሱ ህይወት የሚያስተካክልበትን መንገድ እንዲያደርግ ነው ዛሬ ላገኘው የምፈልገው። ነው ከዚህ ቀደም ብዙ ህይወት ያው ብዙ ነገር ብዙ መልካም ነገርም አሳልፈዋል እና አሁን ያለው ነገር እኔ በዚህ ልክ ይሆናል ብዬ አላሰብኩም ነበር። ከዚህ ቀደም ማርክን አግኝቼ ከቤዝም ጋር አውርቼ ይሄ ነገር ይፈጠራል ብዬ አላሰብኩም። ባይዘ አሁን እነ ቤዝ ጋር ሌላ ሰው ይመጣል ብዬ ምንም ቀደምም ብዬ አላወቅኩም። ባይዘ ድንገት ሁኔታው ሀፕን ከሆነ በኋላ ነው ያወቅኩት። ሁኔታውን ሀፕን ከሆነ በኋላ ሽማግሌ ተላከ የሚል ነገር ከሆነ በኋላ ነው ያየሁትም የሰማሁትም እንጂ ከዛ ቀደም ሰምቼ ከዛ ቀደም መኖሩን አውቄ ቢሆን ኖሮ ይሄ ነገር እንዳይፈጠር ጣልቃም ገብቼ ለማስተካከል ሞክር ነበር። እነ ቤዝም ጋር እሷንም አውርቻት፣ ግን በድንገት ነው የሆነውን የተባልኩት። እኔ ምንም ሳላውቅ ምንም ሳልሰማ እንደዚህ ተላከ የሚል ነገር ሰማሁኝ። ወዲያውኑ ሳይውል ሳያድር ነው በቪዲዮ ምን የሚያየሁት እንደናንተ ማለት ነው። ስለዚህ ከዚህ ቀደም ያሳለፉት መልካም ጥሩ ደግ ነገር አለ። ስለዚህ እኔ አሁን ዛሬ ማርቆስን አግኝቼ ላወራው የምፈልገው ከዚህ ቀደም ያሳለፉት መልካም ነገርን ማስቀደም መቻል አለባቸው። በቃ አንተም የራስህ ህይወት እንዲኖር ይገባል። ካሁን በኋላ ሰከን ብለህ እሷም የራሷ ህይወት በቃ የራሷ ህይወት እንዲኖራት ፍቀድላት፣ የራሷ ህይወት ትኖርበት የሚል ነገር ነው ላወራው የምፈልገው እንጂ አሁን እንደገና አሁንም ሌላ ወንጀል በሚመስል መንገድ ውስጥ ማርክ ገብቶ እንዲዳክር አልፈልግም። የእሷም ህይወት እንዲበጠብጣት እኔ በግሌ አልፈቅድምም አልመክርም። በቃ ህይወቷን ትኖርበት። በቃ ቤዝም ኦልሬዲ ከዚህ ቀደም የነበረው መልካም ነገር እያሰባችሁ ሁለታችሁም በእህት በወንድም መልክ በመተሳሰብ በመተያየት መኖር ይቻላል የሚል ነገር ማርክን ነው ላወራ የምፈልገው እንጂ ሌላ እልህ ውስጥ ምናምን ነገር ተገብቶ ወደ ሌላ የሚገባበት መንገድ ጥሩ ነገርም ላያመጣ ስለሚችል ጥሩም ነገር ደግሞ አያመጣም። በቃ ጥሩም ነገር አያመጣም። በኋላ ሌላ መጥፎ ነገር ሀፕን ከሆነ በኋላ መጥፎ ነገር ከተከሰተ በኋላ ቤተሰብም እንደገና እዛ ውስጥ ላይ ገብቶ እንዲዳክር አልፈልግም። እነሱም መጥፎ ነገር ውስጥ ገብተው እንዲዳክሩ አልፈልግም እኔ በግሌ። ስለዚህ ማርቆስን ዛሬ አግኝቼ በቃ ህይወቷን ትኖርበት። በቃ ተዋት። በቃ አሁን አንተም የራስህን ህይወት እንዲኖር ይገባል። በእርግጥ ሁኔታው ትንሽ ዲስተርብ ሊያደርገው ይችላል፣ ግን ሌላ ውስጥ እንዳይገባብኝ ስለምፈልግ ነው ዛሬ ይሄን ነገር ላወራ የፈለኩትና ይሄን ነገር አውርቼ ውስጥ ያለውንም አይዲያ ያለውንም ሐሳብ ልቀበለው ልሰማው ሞክራለሁ። ምንድነው በቃ እኔ አሁን ቤዝጋም ብቻ ጥፋት እንትን አይደለም። በቃ ምናልባት አንዳንዴ በቤተሰብ የሚመጣ ነገር በቤተሰብ ግፊት የመጣ ነገር ሊሆን ይችላል። እሷም ከአቅም በላይ ሆኖባት ሊሆን ይችላል ያ ነገር የተከሰተው። ስለዚህ የቤተሰብ ጉዳይም ሊሆን ይችላል። በቤተሰብ የመጣ ነገር ደግሞ ያው በእኛ ሀገር ባህል ደግሞ ብዙም እምቢ አይባልም ብዙም በቃ። ስለዚህ በቤተሰብ ጉዳይ ከሆነ የመጣባት ያን ተቀብላ ሊሆን ይችላል። ስለዚህ ሁኔታው በጣም ከአቅሟ በላይ ስለሆነባት ሊሆን ይችላል ይሄ ሽምግልናው ነገር እየተካሄደ ወይም ሊካሄድም የቻለው። ስለዚህ እኔ በሷ ብዙም ኔጌቲቭ ነገር የለኝም። በቃ እንዳልኳችሁ እኔ ማስበው ሁለት ነገር ነው። እሷ ምናልባት በቤተሰብ ጉዳይ ከአቅሟ በላይ ሆኖባት ሊሆን ይችላል ይሄ ነገር የመጣው። ልትቀበለውም የቻለችው ምናልባት ከቤተሰቧ አቅም በላይ ሊሆን ይችላል የሚል እምነት አለኝ። ይሄ ደግሞ ከሆነ ደግሞ ማርክ ሌላ ውስጥ እንዲገባ ቆሜ ማየት አልፈልግም። ስለዚህ ማርቆስ ደግሞ ሌላ ውስጥ ገብቶብኝ እንደገና ሌላ ውጥንቁጥ ውስጥ ገብተን እሱም ህይወቱ ሌላ ውስጥ ገብቶ እንትን ሲል ጥሩ አይደለም ለሷም ለሱም በቃ። ስለዚህ ለሱም ጥሩ ነገር እንዲሆን ጥሩ ነገር ሆኖላቸው እንዲያልፍ ስለምፈልግም ጭምር ነው ዛሬ ማርክን አግኝቼ በሰፊ በቃ ሰከን እንዲልም አወራዋለሁ በደንብ። ሲጀመር ደግሞ ይሰማኛል፣ ባወራውም ይሰማኛል። ስለዚህ አሁን ሰሞኑ እያደረገ ያለው ነገር እሱ ያደረገውም ነገር በፍጹም እኔ አልተቀበልኩትም። በቃ ላይክም ያላረኩት ነገር ስለሆነ ማለት ነው። ያው በውስጥ መስመር በምንም ጥሩ እንዳልሆነ ያው እህቴ ናትና እናቱ እኔ በስልክ ታገኘኛለች። ያደረገ ያለው ነገር ያው
ጥሩ ስላልነበረ እሷም እናትየውም ተቆጥታው እህቴ ስለሆነች ብቻ ጥሩ ሆኗል። በቃ ያው ቢታሰርም ከእስር ቤት ወጥቶ አሁንም ስሜቱ ጥሩ አይደለም ስሰማ። ስለዚህ የማርቆስ ስሜቱ በዚህ ልክ ከሆነ ደግሞ ሌላ ውስጥ ገብቶ ሌላ ነገር ውስጥ ገብቶ ሌላ ነገር ከመምጣቱ በፊት ህይወቱ እንዲስተካከልለት ራሱን የሚያዳምጥበትም ጊዜ እንዲወስድ ጭምር ነው ላገኘውም ላወራው የምፈልገውና እንግዲህ ቤት ደርሻለሁና እስቲ ማርክ ጋር ወደ ቤት ልገባ ነው። እስቲ ያው ቤት ነው የትም አልሄድም ስላሉ ቤት ላንኳኳ። እኔ ነኝ። ሰላም ለዚህ ቤት ሰላም ነው። ማርክ እንዴት ነህ? ኧረ ደህና ነህ? ሰላም ነው? ደህና ነህ? እንዴት ነህ? አለን አለን። ደህና ነህ? ዛሬ ካለሁበት ሲልገኝ ብዬ ላገኝ ፈለኩና እንዴት ነህ ታዲያ? ጤና ሁሉ ሰላም? ስራ ጥሩ ነው? ያው ጠየቅኩህ እንግዲህ በስልክ ነው። ያው ዛሬም ራሱ ትንሽ ፍሬ ስለሆንኩ ነው ላገኝ የፈለግኩት። ትንሽ ስላልተመቸኝ ነው። አውቃለሁ እሱ እንደዛ እንደማትልም አውቃለሁ። ያጋጥማል አንዳንዴ ራስህም ብዙ ነገሮች አሉ። ምንም አይደለም፣ ችግር የለውም። እሱ የሚያጋጥሙ ነገሮች ሲጀመር እኛን ሊረብሹን ዲስተርብ ሊያደርጉን አይገባም። ምንም ማለት አይደለም። እንዴት ነህ ታዲያ? አለን እግዚአብሔር ይመስገን። በሰላም መጣ? አንዳንድ ነገሮች ደስ ባይሉ አልኮ እሱማ አየሁ እኮ በቃ ትንሽ ስለደበረኝ ነው። ትንሽ ደብረኝ ምንም ማለት አይደለም። ሲጀመር ያው ሀፕን ይሆናል። ከኛ ቁጥጥር ውጪ የሆኑ ነገሮች ላይ መቼ ምንም ልናደርጋቸው አንችልም አይደል? አንዳንዴ የሆነ ለሰው ተስፋ መስጠት የለብንም ታውቃለህ። የሆነ መጨረሻዬን ባውቀው ኖሮ ምን አለ ትላለህ። አንዳንዴ የሆነ ነገር ከመጀመሪያው በፊት ምን አለ መጨረሻዬን አውቄው ቢሆን ባልጀመርኩት ኖሮ ትላለህ። እንደዛማ እኮ ሊሆን አይችልም። ባይዞ አንድ ነገር ልንገርህ ማርክ፣ ማንኛውም ሰው የሆነ ነገር ሲጀምር መጨረሻውን ያውቀዋል እንዴ? መጨረሻችንን የምናውቀው ነገር ቢሆን ማለት ነው ማንኛውም ነገር እንደማንጀምረው ታውቃለህ። ስለዚህ መጨረሻዬ ባውቀው ኖሮ ምናምን ነገር መጀመሪያ ምናምን ላልከው በቃ ይሄ መቼም በቃ ማንም ሰው መጨረሻውን የሚያውቅ ማንም የለም መጀመሪያችን እንጂ። መጨረሻችንን የምናውቅ ቢሆንማ ኖሮ ማንኛውም ነገር አንጀምራቸው። እኔ ባልተፈጠርኩም መጨረሻዬ ቢታወቅ ነው ባልተፈጠርኩም። በቃ መጨረሻችንን ብናውቀው ኖሮማ መቼ እንደዚህ እንሆናለን ሲጀመር አይደል? በቻልኩኝ እኮ ነው። ላይፍም አያምርህም እኮ መጨረሻችን የምናውቀው ቢሆን ኖሮ ላይፍ ሳይምረናል። በቃ ላይፍም አያምርህም። ለምን መጨረሻ ያውቀዋለሁ። መጨረሻዬ ጥሩ ነገር ብራይት የሆነ ነገር መሆኑን ባቅ ጀስት በቃ ሁሌ ምንም ነገር እንትን ሳልል ገብቶሃል። ስለዚህ ይሄ ዘ ፓርት ኦፍ ላይፍ ነው። አንዱ የሆነ ነገር ሀፕን ሲሆን እና አንዳንዴ ግን አንዳንዴ በራስ የምታፍርበት ቀን ይመጣል። ምን አለ ይሄ ጅምሩን አይተህ የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆን የምትለው ነገር አለ። ይሄ ሰውኛ ባህሪ ነው ማርክ፣ ልንገርህ፣ ይሄ ሰውኛ ባህሪያችን ሰዎች ነን አይደል? ሰውኛ ባህሪያችን ነው። ሀፕን አይሆንም ብለህ መገመት አትችልም። ይሆናል አይደል? የሆኑ ነገሮች ደግሞ ሲከሰቱ ሲመጡ እንዳመጣጣቸው ነው መቀበል መቻል ያለብን። እንዳመጣጣቸው ትቀበላቸዋለህ። ከዛ በኋላ የሚሆን ከሆነ ይሆናል፣ የሚስተካከል ከሆነ የሚስተካከልበትን መንገድ ትፈልጋለህ። ማይሆን ከሆነ ደግሞ በቃ ምንም በምንም ነገር ልትረበሽ በምንም ነገር እንትን
ከአቅማችን በላይ እኮ የሆነ ነገር ምንም ልናደርገው አንችልም አይደል? እንደ አዲስ አፍርሶ መስራት ይከብዳል። በቃ ቢከብድም መቀበል ነው። በቃ ከመቀበል ውጭ ያለ ከመቀበል ውጭ ምንም ነገር የለም። ስለዚህ እኔ አሁን ዛሬ ላገኝ የፈለኩት ነገርኩ። በቃ ማንኛውም ነገር የሆነውን ነገር አይቻለሁ፣ ሰምቻለሁ። ከዚህ ቀደም ሲጀመር አውርተንበታል እኮ በውስጥ መስመርም ኢንዲቪጁዋል የሚሆን ብዙ ነገር ያወራናቸው ነገሮች አሉ። ልትረበሽ ሊረብሽ የሚገባ ነገር ሊኖር አይገባም። መጀመሪያ ራስህን አዳምጥ። አሁን ቁጭ ብለህ ራስህን የምታዳምጥበት ጊዜ ነው። ራስህን ቁጭ ብለህ ከዛ ውጭ ደግሞ ማለት ነው ይሄኔ እኮ ማለት ነው እኔ አሁን ቤዝ ላይ አልፈርድም በሆነው ነገር ከሱ ውጭ ማለት እንደዚህ አይደለም ነው አይደለም። እሺ አሁን አንተ አይደለም ከሷ ጋር ተያይዞ እንደዚህ እንድትለኝ አልፈልግም። በሷ ባትፈልግ እሺ ቆይ በአንተ ጊዜ እንኳን የቀረ ነገር እኮ ሳታስበው ሀፕን የሆነባት ነገር ቢሆን ምን ታደርጋለህ? ሳታስበው ደግሞ የሚሆን ነገር የለም አይደል? የሆነ ነገር ሳታስበው አሁን ያለቀ ነገር አለ ከሷ ጋር አሁን እዛ ከዛ በዛኛው ወገን እንትን የተባለ ነገር እኮ መጨረሻው አለቀ የተባለ ነገር የለም አይደል? ድንገት ምናልባት በቤተሰብ የመጣ ነገር ሊሆን ይችላል። እሷ ባላሰበችው ማለት አሁን ዘመኑ የተሻሻለ ዘመን ትክክል ነው አይደለም። ከቤተሰብ የሆነ ነገር ቢመጣብህ ዲፌንስ የምታደርግበት ነገር አለ። የራስ የሆነ ነገር አለ። አይኑ አላቅም ከቤተሰቦቿ ጋር ያላት ግንኙነት አላቅም ምን አይነት እንደሆነ ምን አይነት ግንኙነት ውስጥ ሆናም እንደሆነ አይገባኝም። ግን የራስ ፍላጎት የሚባል ነገር አለ እኮ አሁን አልከው እኮ አየህ፣ የሆነ ምን እንደሆነባት አታውቅም አይደለ እኮ ይህንን ነገር እኮ አልኩህ እኮ። የራስ ፍላጎቷን ደግሞ ለምንድን ነው ለሰው አሳልፋ የምትሰጠው? ወይስ እኔን ከመጀመሪያውንም እስከዚህ እቻ የሆነ ሰውን ድልድይ ማድረግ የለብህም። አንተ የሆነ ነገር እስክታገኝ ድረስ አንተ ሚስትህ እስክትመጣ ድረስ እኔን ድልድይ አታደርገኝ። ገብቶሃል? እኔ ጊዜ ማሳለፊያ አይደለም። እሺ አይደለም። አሁን አንድ ነገር ልጠይቅህ ማርክ። እስቲ አሁን አንተ ያ ነገር እንደዛ አይነት ነገር ማከናወን አልነበረብህም ሲጀመር። የድሮ የቀረ የሰገሌ ዘመን እንደዛ ነገር ሲጠፋኝ ነው እኮ በቃ የስሜታዊ ሆነህ ነው። በቃ ስሜትህን ሳታዳምጥ እንዳረከው ይገባኛል። በቃ ስሜታዊ ሆነ ስሜትህን አዳምጣ አይደለም ያረከው። በቃ ስሜታዊ ሆነ ነው ተረድቻለሁ። ነገር ግን ማለት ነው ሲጀመር አሁን ቤዝ ለአንተ የሆነ ነገር ባይኖራት ነው ታስረህ ታስፈታህ ነበር። እሱማ ግዴታዋ ነው አይደለም እኮ ገባኝ። ያስፈታህ ማን ነው? በቃ ራሷ። እኔ እኮ አሁን ታስፈታኝም አታስፈታኝም አይደለም ጥያቄ። ታስፈታኝ አታስፈታኝ እኔ እኮ የታሰርኩት በሷ ምክንያት ነው፣ በማንም ምክንያት አይደለም። እና በሷ ምክንያት ሌላ ሰው ነበር መምጣት የነበረበት አይደል? ወይ እኔ ወይ ሌላ ሰው። ነገር ግን ኖ እኔ እንትን እለዋለሁ ምናምን አለች። ጊዜ ሪስታት ቴንኪው። እሷው እንትን አደረገችው። ስለዚህ እኔ አሁን የሚሰማኝ ስሜት አላቅም፣ ግን በእሷ በመጥፎ ነገር እየተሰማኝ አይደለም ሁኔታ። አሁን ግን ቀስ ብለህ ረጋ ብለህ የጽሞና ጊዜ ወስደህ ምንም መረጋጋበት ምንም የሚያረጋጋኝ ነገር የጽሞና ጊዜ ወሰደህ የጽሞና ጊዜ የሚባል ነገር እኮ አለ አይደል? ምን እንዲያደርገኝ እንዲያሳብደኝ ራሴን ጨርቄን ጥዬ በቃ ብቻዬን በሆንኩ ቁጥር ይህ ሁሉ የሆንኩትን ነገር ባሰብኩኝ ቁጥር ሌላ ነገር ነው እየታየኝ ያለው። ሌላ የማይሆን ውሳኔ እንድወስን ነው እያደረገኝ ያለው። እንደዛ ይደረግ። ይሄ የሆነ ጊዜ ተፈቶ ቁጭ ብላችሁ እንድታወሩበት ትችላላችሁ። አሁን የተፈጠረ ነገር ቢሆንም ነገር ግን ሲውቴብል ነገር ተፈጥሮ በኋላ ለመጣላት ለመጋጨት ለሆነ ነገር እኮ አዲስ አይደለንም። ባይዙ አንድ አመት ሙሉ ስንጣላ ስንታረቅ የሆነ ነገር ሲፈጠር ደስተኛ ስንሆን ስናዝን ነበር የመጣ ነው። ነገር ግን እዚች ጋር ደግሞ መጣላትም አልፎ ሌላ ደረጃ የሚያስደርስ ነገር ነው። ይሄ ሽምግልና ሲባል አቅደህበት ተዘጋጅተህበት የሚሆን ነገር ነው። ኦፍኮርስ አልክድም። ከዚህ በፊት ተልእኮ እኔ እሷን ይዣት ወደ ቡታጀራ ሄጄ ታሽባል የተሻረ ነገር ነው። ፍቅረኛ ያላት የተተወ ነገር ነው። እንደ አዲስ ደግሞ መጥቶ ሽምግልና በአንድ ሳምንት ውስጥ ማዘጋጀት ማለት ለእኔ ለአእምሮዬ እብደት ለሆነ ነገር ድጋሚ መሰበር፣ ድጋሚ ሀዘን ውስጥ መውደቅ፣ ድጋሚ ያልሆነ እርምጃ እንደወሰን ያደረገች። እሷስ ዱብዳ ሆኖባት ቢሆን አንዳንዴ ምናልባት ለቤተሰብ ብለህ እኮ ለጊዜያዊ እሽታ እሺ ልትል ትችል ይሆናል።
ገብቶሃል አይደል? ለጊዜያዊ እሷ ኩሽ ያላለች አቆ በቃ ታዲያ ተቀበለች አይደል? አሁን እኮ ሁሉም ነገር ተቀበለች ነው አንተ የቆጠርከው አይደል? እኮ አሁን እኮ ይኸውልህ እኔ ለኔ ስሜት ብትጨነቅ እሱ እንዴት ይሆናል? እኔ ምን ያህል እንደማፈቅራት ታውቃለች፣ ምን ያህል እንደምወዳት ታውቃለች። አሁን እሱ ሁሉ ጠፍቶ አንተ በቃልህ ነው ፍቅር አልያዘህም። አንተ የሆነ ነገር እኔ የማደርገውን ነገር ሁሉ ያዝ የለባችሁማ። አሁን ይኸውልህ ማርክ እኔ እኮ አሁን የማየው አንተ ጋር ምን አለ ገብቶሃል አይደል? አንተም እልህ ተጋብተሃል፣ እልህ ውስጥ ነው ያለው። አሁን ስሜት ብቻ ነው እየነዳክ ያለው። አንተ እልህኛ ሆነሃል፣ እልህ ውስጥ ገብተሃል። በስሜት ነው እየተጓዝክ ያለው፣ በስሜት ነው እየተነዳ ያለው። ልክ አንተ ጋር ያለው ስሜት ቤዝም አይሰማትም ብለህ እንዳታስብ። እሷም ስሜታዊ ሆናለች አንተ በምታረገው ድርጊት። አንተ አሁን እያረካቸው ያለው ነገሮች ጥሩ አይደለም። ለምን እንዴት ታደርጋለህ? አንተ እንዲህ እያረካቸው ያለው ነገር እሷ ካደረገችኝ ኖ እሷ ምንም ሁሉ ነገር ካበላሸች። አይ አንድ ነገር ደግሞ ልንገርህ፣ ሴት ልጅ በዚህ ልክ አይደረግ። ሴት ልጅ ለምን መሰለህ እኛ ነገሮችን በምንቋቋመው ልክ ለዚህ ነገር ለእንደዚህ አይነት ነገር ደግሞ እነሱ ሴንሲቲቭ ናቸው፣ አይቋቋሙት። አላውቅም አይደል? አሁን አንተ ይኸውልህ ዛሬ የመጣሁት እኔ አሁን አንተ እንድታለቅስ ምናምን ሌላ ውስጥ አይደለም። በቃ እንትን ውስጥ ገብተህ ሰከን በል። በሰከነ አእምሮ ነገሮችን አስብ። በሰከነ አእምሮ ነገሮችን ለማለፍ በተቻለህ መጠን ራስህን እንትን ብለህ ተቆጣጠር። ራስህን አዳምጥ። እኔ የምልህ ይሄ ነው። ራስህን አዳምጥ ፕሊዝ። ለእናትህም አስብ። እናትህ ሰሞኑ እየሆነች ያለችው ነገር እኔ ነኝ የማውቀው። እህቴ እየሆነች ያለችው ነገር ሰሞኑ እኔ ነኝ የማውቀው። ስለዚህ ለእሷ አስብ። ስለዚህ ቀስ በል እስቲ ችግር የለውም። የሆነ ነገር የሚበጣበጥ ነገርም ካለ ይውጣለ ተበጣብጦ። አዳምጥ፣ ራስህ ሰከን በል። ቤዝጋም ብቻ ያለው ነገር እንትን አትበል። ከሌላ ሰው ጋር ስትሆን እስቲ በቃ ከሆነም ይኸውልህ በነገራችን እሺ ቆይ አይደለም እኔ አሁን አንድ ነገር ልንገርህ። እኔ እንደዛ አይነት ይሆናል የሚል እምነት ባይኖረኝም እንኳን እሺ ሆነ ጀስት ምንድን ነው ኔክስት ምን ልታረግ ነው? ሰው መግደል ይቻላል? አይቻልም። ሌላ ውስጥ መግባት አያስፈልግም። በቃ ለራስህም የጥሞና ጊዜ ውሰድ፣ ቤዝም የጥሞና ጊዜ ትውሰድ ለራሱ። ስለዚህ ጊዜ የማይፈታው ነገር የለም። ጊዜ ለኩሉ ነው አይደል የሚለው መጽሐፍ ቅዱስ አይደል? ጊዜ የማይፈታው ነገር የለም። one day will be it is solved። ይሄ ችግር የለም ብለህ አታስብ። አሁን ባለው ሁኔታ ላይ ላይቀጥል ይችላል። ምናልባት አሁን ያለው ነገር አሁን ሀፕን እየሆነ ያለው ነገር አልፎም ነገ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኛ ብለሽ ሆዴን ባዶ አስቀርተሽ እንደገና ጥሩ ኢንቫይሮንመንት ተፈጥሮ አያለው የሚል እምነትም አእምሮ ላይ መሰነቅ መቻል አለብህ። ራስህን አረጋጋ። መጀመሪያ ስፕሪትህን አረጋጋ። ከዛ ውጭ ሙሉ ለሙሉ እሷም ላይ እንዳትፈርድ። አይታወቅም እሷ ላይ የሆነ ያለ አይታወቅም። የእሷ ፍላጎት ሊሆን ይችላል፣ ላይሆን ይችላል። ወይ ሰሟን የተጫናት ነገር ይኖራል፣ አይታወቅም። ስለዚህ ራስህን አረጋጋ፣ ለራስህ ጊዜ ስጥ። ከዛ አሁን አንተ ይሄ በአክሽን በምናምን ነገሮችን አስተካክላለሁ ምናምን የምትላቸውን ነገሮች አሉ እዚህ ላይ እያረክ ያለው ነገር ጥሩ ስላለ
ከምናችንም ከባህላችንም ያፈነገጠ ነገር። እሺ በቃ ራስህን እንትን በል። እሺ ልብስ ቀይር።